በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድመ ኢኩቶቱ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ። ሁሉን ላደረገ፣ ሁሉን ለሰጠ፣ ሁሉን ላዘጋጀ ለእግዚአብሔር ምስጋና አቀርባለሁ። በእግራችን እንድንሄድበት፣ በዓይናችን እንድናይበት፣ በጆሮአችን ቃሉን እንድንሰማበት ሁሉንም አዘጋጅቶ አስተካክሎ ያስፈልገናል ሳንለው እንደሚያስፈልገን አውቆ የሰጠን የአባቶቻችን አምላክ ቸሩ አምላካችን መድኃኔዓለም ክርስቶስ ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁን። አምላክ ወላዲተ አምላክ ድንግል ማርያም እርሱ እንዳከበራትና እንደወደዳት መጠን ክብርና ምስጋና ይድረሳት። ኃይለ አጋንንትን ያሳፈረበት፣ ኃይለ አጋንንትን ያዋረደበት፣ የተዋረደውን የሰው ልጅ ለክብር ያበቃበት፣ ቅዱስ ሥጋውን የቆረሰበት፣ ክቡር ደሙን ያፈሰሰበት ክቡር መስቀሉም ክብርና ምስጋና ይድረሰው። ለእናንተም እንደሚገባችሁ በውስጥም በውጭም ሆናችሁ ልሳነ ሎዛን ሚዲያ የምትከታተሉ አባቶች፣ እናቶች፣ እህቶች፣ ወንድሞች ሊቃውንተ ቤተ ክርስቲያን ባሰባሰበን በረዳን ባገዘን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ፍጹም ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አደራችሁ? እንደምን አረፈዳችሁ? እንደየሀገራችሁ የሰዓት አቆጣጠር ሰላም እግዚአብሔር ይድረሳችሁ። እንደሚታወቀው ሁሉ ስትከታተሉት እንደቆያችሁ አሁን ያለንበት ሳምንቱ 5ኛ ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ተራራ፣ ደብር ማለት ተራራ ማለት ነው። ወይራ ማለት ዛፍ ማለት ነው። የኢየሩሳሌም ዛፎችና የኢትዮጵያ ዛፎች ልዩነት አላቸው። የኢየሩሳሌም ወይራ የሚባለው ፍሬ ያለው ዘይት ያለው ለዘይትነት የሚበቃ የሚበላ አገልግሎት የሚሰጠው ወይራ ይባላል። የኛ ግን ለእንጨትነት የሚያግዝ የሚረዳ ማለት ነው። ወይራ ማለት ብርቱ፣ ኃይለኛ፣ ጠንካራ ማለት ነው። እናንተንም እንዲሁ አጠነክራችኋለሁ ሲል የወይራ ዛፍ ባለበት ተራራ ስለ ነገረ ምጽአቱ ዘመነ ደብረ ዘይት ወይም በዓለ ደብረ ዘይት ይባላል። ደብረ ዘይት ማለት ከተሳቱ ነውሳት በዓላት አንዱ ነው። ደብር ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። የወይራ ዛፍ ባለበት ተራራ ቅዱሳን ሐዋርያትን 120 ቤተሰቡን ሰብስቦ ስለ ነገረ ምጽአቱ፣ ስለ ኢየሩሳሌም መጥፋት፣ ስለ ቤተ መቅደሱ መፍረስ፣ ስለ እልፈተ ዓለምና ስለ ልቀተ ዓለም በዚህ ዓለም ስለሚሆነው ነገር ሁሉ ቅዱሳን ሐዋርያትን 12ቱን ሐዋርያት 72ቱን አርድእት 36ቱን ቅዱሳት አንስት ደብረ ዘይት በሚባል ተራራ ተቀምጦ ሳለ ወደ እሱ ቀርበው ዘሩባቤል ስለሰራው ቤተ መቅደስ፣ ስለ ሕንፃው፣ ስለ ውበቱ፣ ስለ ስፋቱ፣ ስለ ወርዱ፣ ስለ ቁመቱ፣ ስለ አሰራሩ ሁሉ አደነቁለት። ስለዚህ አታድንቁ፣ ይሄ የተሰራ በሰው እጅ ነው፣ ይሄ እንደገና ይፈርሳል፣ እንዳልነበረ ይሆናል። ከዚህ የበለጠ የሚያስደንቅና የሚያስደስት እናንተንም እንድትዘጋጁ የሚያደርግ አለ ብሎ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ ቁጥር 36 አጠቃላይ እስከ 41 ባለው ስለ ነገረ ምጽአቱ አስተምሮታል። ይህን ደብረ ዘይትን ስናዋሳ መጀመሪያ ስለ ኢየሩሳሌም መጥፋት፣ ሁለተኛ ደግሞ ስለ ሐሳዌ መሲህ። ሐሳዌ መሲህ ማለት አሉተኛ፣ ከዳተኛ፣ አጭበርባሪ የሚመጣበት ክርስቶስ ሳይሆን ክርስቶስ ነኝ ብሎ የሚመጣበት፣ አስመስለው የሚመጡበት፣ አስመሳዮች የሚበዙበትን ዘመን እንዲሁ ተናግሯል። ሶስተኛ ደግሞ ስለ ምጽአተ ክርስቶስ፣ ስለ ክርስቶስ ዳግም መምጣት። መጀመሪያ ወደዚህ ዓለም ሲመጣ ሰውን ለማዳን፣ ሰውን ለመርዳት፣ ሰውን ለማገዝ፣ የተሰበረውን ለመጠገን፣ የተበተነውን ለመሰብሰብ፣ የፈረሰውን ለማነጽ የተጎዳ ሰው ነበርና ሰውን ወደ ቀደመ ክብሩ ለመመለስ ሰው ሆኗል። ይሄ መጀመሪያ ሰው የሆነበት መንገድ ሲሆን ዳግም ምጽአት ደግሞ ሁለተኛ የመጣ ለምንድን ነው ስንል ይህን ዓለም ለማሳለፍ መጥቷል። ይህን ዓለም ሲያሳልፍ እንዲሁ ዝም ብሎ አይደለም፣ ከማለፉ በፊት አመጣጡን ሁሉንም ነገር ነግሯቸዋል። ይህንን ሲናገር
እንዲሁ እንደ ቀላል ነገር የመሰለ ዓለም ስለ ልፈተ ዓለም እንዴት እንደምታልፍ ዓለም እንዳልነበረች እንዴት እንደምትሆን አራቱን ስለ አራት ነገር ነግሯቸዋል። የመጀመሪያው ስለ ኢየሩሳሌም መጥፋት፣ ሁለተኛው ስለ ሐሳዌ መሲሕ፣ ሶስተኛው ስለ ምጽአተ ክርስቶስ፣ አራተኛው ስለ ልፈተ ዓለም ይህን መልእክት አስተላልፎታል። ያን ጊዜም ከመምጣት በፊት ተዘጋጅተን ራሳችን አዘጋጅተን እንድንቆይ ምልክት ምንድነው አሉ። ወምንት ውእቱ ለምጽአትከ ምልክቱ ምንድነው እንድንዘጋጅ ብለውታል። አሁንም መልእክቱን የምናስተላልፍ ምልክቱ ምንድነው? ከመምጣት በፊት ምን እናድርግ? ወምንት ውእቱ ተአምሪሁ ለምጽአትከ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ጀምረን ስንመለከት ከመምጣት በፊት ምልክቱ ምንድነው? እንድንዘጋጅ፣ ራሳችን እንድናውቅ፣ ራሳችን እንድናዘጋጅ፣ ራሳችን ለንስሐ ሞት እንድናበቃ ምን እናድርግ ሲሉት በየሀገሩ ረሃብ ይሆናል፣ ቸነፈር ይሆናል፣ ስደት ይሆናል፣ ጦርነት ይሆናል፣ የመሬት መንቀጥቀጥ መናወጥ ይደርሳል። ብዙ ሰዎች ሃይማኖታቸውን ይለውጣሉ፣ መልካም ስራቸውን ይተዋሉ፣ ከእግዚአብሔር ቤት ይወጣሉ። እንደገና ደግሞ ከእያንዳንዱ ልቡና ፍቅር ትቀዘቅዛለች፣ ትጠፋለች። አስመሳዮች ይበዛሉ። ክርስቶስ ሳይሆኑ እኔ ክርስቶስ ነኝ የሚሉ መምህራን ይበዛሉና እኔ ከመምጣቴ በፊት ምልክቱ ይሄ ነው፣ ያገኛችሁ ሁሉ አይንዳችሁ፣ ያገኛችሁ ሁሉ አይወሰዳችሁ፣ ያገኛችሁ ሁሉ አይሸርሽራችሁ፣ ልትጠነቀቁና ልትገነዘቡ ይገባል ብሎ ነገረ ምጽአቱን ያስተማረበት ተራራ ደብረ ዘይት ይባላል። ስለዚህ ስለ ልፈተ ዓለም የነበረው እንዳልነበረ ያለው የማይኖርበትን ዘመን ሁሉ አስተምሯቸዋል። እነሱም ምልክቱን በአግባቡ ጠይቀው ምልክቱን ተረድተዋል። ወብዙሃን ያለው ሃይማኖቶ ያን ጊዜ ብዙ ሰዎች ሃይማኖታቸውን ይለውጣሉ፣ ከምግባራቸው ይናወጻሉ፣ ያፈነግጣሉ፣ ይወጣሉ ብሏቸዋል። እነሱም ወዘያዝለፈ ትዕግሥቶ ውእቱ ይድኅን ያን ጊዜ የታገሰ ሰው ይድናል። ድልዋኒክሙ ሀልው ተዘጋጅታችሁ ኑሩ፣ ተቀመጡ፣ ንስሐ ግቡ ብሎ ያስተማረበት በዓለ ደብረ ዘይት ይባላል። ነገረ ምጽአቱን የገለጸበት ተራራው ደብረ ዘይት ይባላል። ወቆቄ ኢያስቱክሙ ብዙ ሰው እንዳያስቷችሁ ተጠንቀቁ። አሳሳቾች የሚበዙበት፣ አሉባልተኞች የሚበዙበት፣ በነገር የተካኑ በነገር የሰለጠኑ መልካም ስራ ሳይኖራቸው መልካም ሰሪዎች የሚመስሉ መልካም ሰብና ሳይኖራቸው መልካም ሰብና ያላቸው የሚመስሉ ሰዎች የሚበዙበት ዘመን እኔ ከመምጣቴ በፊት ይታያል። ምልክቱ ይሄ ነው። ምጥ ከመምጣቱ በፊት የምጥ ስሜት ምልክት እንደሚታየው ሁሉ ዓለምም እኔ ከመምጣቴ በፊት ጻሩ፣ ጋሩ፣ ጭንቀቱ፣ ረሃቡ፣ ስደቱ፣ ቸነፈሩ፣ ጦርነቱ፣ መለያየት ሁሉ በዚህ ጊዜ ይደረጋል ብሏቸዋል። አሁን በዚህ ዘመን እኛና እናንተ ባለንበት ዘመን ተነግሮ የነበረው ተጽፎ ያለው መድኃኔዓለም ክርስቶስ ያስተማረው እኛም የተማርነው እያስተማርነውም ያለው የሚከወንበት የሚፈጸምበት ዘመን ስለሆነ የምናያቸው ነገሮች ሁሉ ያስጨንቃሉ። አሁን በተለይ በውስጥም በውጭም ያላችሁ የምታዩት ይሄ የመሬት መነዋወጥ ከወደ ሰማይ እሳት እየወረደ የተለያየ ቃጠሎ የሚፈጸመው ምንድነው ስንል ከኛ ኃጢአት የተነሳ በእኛ በችግራችን የሚመጡ ነገሮች ናቸው። የመሬት መንቀጥቀጥ በተለይ በዚህ ዘመን በዚህ ዓመት በኢትዮጵያ ብዙ የተለያዩ ሀገራቶች መሬት ተንቀጥቅጧን፣ የመሬት መዛባት ተከስቷን፣ ይሄ ሁሉ ነገር ታይቷል። ይሄንንም ያን ጊዜ መድኃኔዓለም ክርስቶስ ተናግሮታል። ረሃብ ይሆናል፣ አሁን ሆኗል። ስደት ይሆናል፣ አሁን ተሰዳጁ በስቷል፣ ተረጁ በስቷል፣ ተፈናቃዩ በስቷል፣ ተቸጋሪው ሰው ሁሉ በስቷል። አስፋልቱ ሁሉ ተሰንጥቋል፣ ሜዳው ሁሉ ተሰንጥቋል፣ ተራራው ሁሉ ተንዷል። እንደገና ይሄ ገሞራን የሚያስረዳ እሳተ ገሞራም በኢትዮጵያም በሌላ ሀገሮችም
እየተገለጠ ይታያል። ወምንት ተአምሪሁ ለምጽአትከ ከመምጣት በፊት ምልክቱ ምንድነው ብለው የጠየቁት ደቀ መዛሙርቱ ነበሩ። ለደቀ መዛሙርቱም ምልክቱን አስረድቷቸዋል፣ ነግሯቸዋል። ይህን እነሱም በስራ ላይ አውለውታል። አጠቃላይ አሁን ሊቃውንቱ ስለ ዓለም ችግር በውስጥም በውጭም ስላለው አስቀድመው ስለሚያውቁት አይጨነቁም። ጦርነቱንም ተረድተውታል፣ ረሃቡንም ተረድተውታል፣ የመሬት መንቀጥቀጡንም ተረድተውታል፣ ችግሩንም ተረድተውታል። ያ የተነገረው እየተፈጸመ ነው ያለ ብለው ነው የሚረዱትና በውስጥም በውጭም ያላችሁት ወገኖቻችን፣ ዘመዶቻችን፣ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን ነገረ ምጽአቱ ይሄን ይመስላል። ሁላችንም በያለንበት እነዚህ የምጥ መጀመሪያዎች እንደሆኑ ችግሮች ሁሉ ገና ጠለላ ገፊ፣ ምክንያቱም ከዋናው ችግር በፊት የሚታዩት ስለሆኑ እነዚህን አውቀን ተረድተን የስሙ ቀዳሾች የክብሩ ወራሾች እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ ቃል ኪዳን፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ጸሎታቸው ምልጃቸው፣ የቅዱሳን መላእክት ተራዳይነታቸው አማላጅነታቸው ከኔና ከናንተ ከሀገራችን ከኢትዮጵያ ከሕዝባችን ከሕዝበ ክርስቲያኑ ጋር ይሆንልን። ይቆየን።